በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስቲ ለአንድ አፍታ ወደዚያ የጨለማ ሸንጎ ስለኛ ተይዞ በአይሁድ መካከል ብቻውን የቆመውን ደቀ መዛሙርቱ ትተውት የሸሹትን ጌታን ተከትለን በዓይነ ሕሊናችን እንግባ። ቤተ ክርስቲያን አንጀት በሚያላውስ ውብ ዜማ አገቱኒ ከለባት ብዙሃን ወአሃዙኒ ማህበሮሙ ለእኩያን አገቱኒ ከለባት ብዙሃን እያለች በስቅለቱ የምታዜምለትን ብዙ ውሾች ከበቡኝ የክፉዎች ጉባኤ ያዘኝ ብሎ በዳዊት አንደበት የተናገረውን ክርስቶስ በውሾች አይሁድ ተከቦ በክፉዎች ሊቃነ ካህናት ተይዞ እናየው ዘንድ በዓይነ ሕሊናችን ወደ ቀያፋ ቤት ሸንጎ ጌታችንን ተከትለን እንግባ። ቅዱስ ኤፍሬም እንዲህ ይላል። ሁሉን የፈጠረው ጌታ ዛሬ በቀያፋ ፊት እንደ ክፉ ወንጀለኛ እየተመረመረ ነው። ከባሪያዎቹ አንዱም በጥፊ መታው። ጌታ ቆሞ ባሪያው ሊፈርድበት ተቀመጠ። በክፋት የተሞላው ቁጭ ብሎ በንጹሕ ላይ ፈረደበት። እነዚህን ነገሮች ባሰብኩኝ ጊዜ ልቤ በፍርሃት ይንቀጠቀጣል፣ ሰማያትም ይንቀጠቀጣሉ፣ የምድርም መሰረት ይናወጻል። መላእክትና ሊቃነ መላእክት በፍርሃት ይጨነቃሉ። ሚካኤልና ገብርኤል በክንፎቻቸው ፊታቸውን ይሸፍናሉ። ባሪያ ጌታውን በጥፊ ሲመታ ባዩ ጊዜ ኪሩቤል ከዙፋኑ ስር ይሸሸጋሉ፣ ሱራፌል ክንፎቻቸውን ያማታሉ። ጌታቸውን በአይሁድ ሸንጎ ሞት ይገባዋል ተብሎ ያለ ሕግ ከተፈረደበት በኋላ የነበረውን ቀሪውን የሌሊት ጊዜ የጭንቅ ነበር። ሊቃነ ካህናቱ ጉባኤውን በስርዓት አልበተኑትም። በዚያ ጊዜም ተፉበት፣ ጎሰሙበት፣ ሌሎቹም በጥፊ እየመቱ ወሰዱት። የያዙትን ሰዎች ይዘብቱበትና ይደበድቡትም ነበር። ሌላ ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። ሌሎችም በጥፊ መተውት፣ ክርስቶስ ሆይ በጥፊ የመታህ ማን ነው? ትንቢት ተናገር አሉ። በዚያም ጊዜ ተፉበት፣ ጎሰሙበት። ሎሌዎቹም በጥፊ እየመቱ ወሰዱት። የያዙት ሰዎች ይዘብቱበትና ይደበድቡትም ነበር። ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። ሌሎችም በጥፊ መትተው ክርስቶስ ሆይ በጥፊ የመታህ ማን ነው? ትንቢት ተናገረን አሉት። ምራቅ መትፋት በአይሁድ ባህል ትልቅ ማዋረድ ነው። አንዲት ሴት ላይ አባቷ ምራቁን ቢተፋባት እንኳን ለ7 ቀን ታፍርና ከሰው ትለይ ነበር። የወንድሙን ቤተሰብ ዋርሳ ሆኖ ማስተዳደር ያልቻለ ሰው ለማዋረድ ሴትቱ እንድትተፋበት ይደረግ ነበር። በአይሁድ ዘንድ ብቻም ሳይሆን በእኛ ዘንድም ምራቅ የምንተፋው የሚያስጸይፍ ነገር ስናይ ወይም ክፉ ሽታ ሲሸተን ነው። የሰው ፊት ላይ መትፋት ግን የመጨረሻ ንቀትና የጥላቻ መግለጫ ነው። ትፋትን ለሚቀበል ሰው ደግሞ ምራቅን በፊቱ ላይ መቀበሉ እጅግ የሚዘገንን ነገር ነው። እንኳንስ የሌላውን ሰው ምራቅ ቀርቶ የራሳችንን ምራቅ እንኳን ባፋችን ውስጥ እያለ እንዳልዋጥ ነው ሁሉ ባፋችን ከወጣ በኋላ እንጸየፈዋለን። ሰውነታችንን ቢነካው በቅጽበት እንታጠበዋለን እንጂ የራሴ ምራቅ ነው ብለን አንተውም። በዚያች ምሽት ግን አንድ ሰው ብቻ ሳይሆን የካህናት አለቆችና የአይሁድ ማህበር ከነ ሎሌዎቻቸው በመድኃኔዓለም ክርስቶስ ላይ ተራ በተራ ምራቅን እየተፉ የጥላቻቸውና የንቀታቸውን ጥግ አሳዩት። ለመስማት የሚያስጨንቅ በዚህ የጨለማ ሸንጎ ምራቅ ሲተፋበት ያመሸው ጌታ ምራቁን በእጁ ላይ እንትፍ ብሎ የዲዳውን ሰው ምላስ በመዳሰስ አንደበቱን የከፈተለት ጌታ መሆኑ ነው። እርሱ ዕውር ሆኖ የተወለደን ሰው በቅዱስ ምራቅ ጭቃውን ለውሶ በግንባሩ ላይ ዓይን ሰርቶ ወደ ሰሊሆም መጠመቂያ ሄደህ ተጠመቅ ብሎ ዓይኑን አብርቶለት ነበር። አይሁድ ግን በምራቁ ዓይንን የሚሰጥን ጌታ በዓይኑ ላይ እርኩስ ምራቃቸውን ተፉበት። ጌታችን የዕውሩን ዓይን እንኳን በምራቁ ባበራበት ዕለት በመሬት ላይ አጎንብሶ እንትንፋል እንጂ ላድንህ ነው ብሎ እንኳን በዕውሩ ላይ አልተፋበትም። ቅዱስ ኤፍሬም እንዲህ ብሏል። ለእኛ ፊት ክብርን የሰጠ እንዳንተ ማን አለ? የዕውሩን ዓይን ስታበራ እንኳን አርአያችንን አክብረህ ወደ መሬት ተፋህ እንጂ በፊቱ ላይ አልተፋህበትም። ጌታ ሆይ በእኔ ላይ ግን በፊቴ ላይ እንትፍ በልብኝ፣ በገዛ ፈቃዴ የዘጋሁት ዓይኔን እንዲከፈትልኝ። ኢትዮጵያዊ ሊቅ ቅዱስ ያሬድ ወተአገሰ ምራቅ እርኩስ እንዘአልቦ ዘአበሰ፣ ምንም የበደለ ሳይኖር እርኩስ ምራቅን ታገሰ እንዳለ በጌታችን ላይ ያ ሁሉ ምራቅ የተተፋበት አንድም ጥፋት ሳይኖርበት መሆኑ የትዕግስቱን መጠን ያሳየናል። ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጪዎች ሰጠው፣ ፊቴንም ከውርደትና ከጥፋት አልመለሱም ተብሎ እንደተናገረለት ጌታችን ያ ሁሉ ምራቅ ሲተፋበት አንድ ጊዜ እንኳን ፊቱን አልሸሸም። በዚያች ምሽት ምራቅ ከመተፋቱን ብቻ ሳይሆን
በዚያች ምሽት ምራቅ መተፋቱን ብቻ ሳይሆን ጌታችን ደጋግሞ በጥፊ መተውታል። በዚያች ምሽት ምራቅ መጥፋትን ብቻ ሳይሆን ጌታችንን ደጋግሞ በጥፊ መቱት፣ ጎሰሙት። ቅዱስ ሉቃስ እንደጻፈውም ሌላ ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። እነዚህ ሎሌዎች የሚኖሩት በሊቃነ ካህናቱ ግቢ ቢሆንም በቤተ ክህነት ግቢ ውስጥ ግን መኖራቸው የሥነ ምግባር ብልሹነታቸውንም አላረመውም። የእነ ሐናና ቀያፋን ምግባረ ብልሹነት እያዩ እነሱ ከጌታቸው በምንም ሊሻሉ አይችሉምና በማግስቱ ገና ብዙ ግርፋትና ስቃይ የሚጠብቀውን የሕማም ሰው እረፍት ነስተው ሲደበድቡትና ሲያገላቱት ያደሩ። ጌታችን ያደረው በቀያፋ ግቢ ምድር ቤት በሚገኘው እስር ቤት ሲሆን እጆቹን ወደ ላይ አስረው ብዙ ድብደባ ደረሱበት። ዓይኖቹና አፍንጫው የደም ምንጭ ሆኑ። ወንጌላዊው ሌላ ብዙ ነገር እየተሳደቡ ብሎ የተወው ከሰደበኝ የደገመኝ እንዳይሆንበት ነው እንጂ ጌታችንስ በጆሮ ብዙ ስድብን ተቀብሏል። ነፍሴ ስድብንና ሐሳርን ታገሰች፣ አስተዛዛኝም ተመኘሁ አላገኘሁም፣ የሚያጽናናኝም አጣሁ ብሎ በነቢይ አንደበት የተናገረ ጌታችን የማይቆጠር ስድብን ስለኛ ተሸክሞ ለጌታችን መሰደብ በዚያች ዕለት ብቻ የደረሰበት ነገር አይደለም። ድርሳነ ማህያዊ ስድቡንስ በዕለተ ዓርብ ብቻ አይደለም 3 ዓመት ሙሉ ሰደቡት እንጂ። ጽዕለቱሰ አኮ በዕለተ ዓርብ ባህቲቱ አላ ጻዕልዋ 3 ዓመት እንደሚል ጌታችን ምስጋና እንዲሰማበት በሚገባው አምላካዊ ጆሮ 3 ዓመት ሙሉ ብዙ ስድብን ስለኛ ታግሶ ሰጥቷል። አምላክ እንደመሆኑ በፊቱ የተሳደቡትን ብቻ ሳይሆን በሌላ ቦታ የሚሳደቡትንም ስድብ እየሰማ ታግሷል። ሚ መጠነ ዘተወክፈ እግዚእነ ሕማማተ ዘበልሳን እምነ ይሁዳ እምነ አይሁድ ይላል ሌላው ሊቅ። ጌታችን በአይሁድ አንደበት የሚነገር ወይም የንግግር ሕማማትን ምን ያህል ተቀበለ? የአናጢ ልጅ የሚሉበት ጊዜም አለ። እብድ የሚሉበት ጊዜም አለ። ጋኔን ይዞታል የሚሉበትም ጊዜ አለ። በደለኛ አሳች የሚሉበትም ጊዜ ነበረ። ከዚህ በኋላ ፊቱን አስረው በጥፊ እየመቱ የመታህ ማን ነው? ትንቢት ተናገርልን እያሉ ዘበቱበት። የነቢያትን አምላክ ነቢይ ከሆንክ ትንቢት ተናገረን አሉት። ዓይንን የሰራውን ጌታ ዓይኑን ሸፈኑት። ሁሉን ከሚያውቅ ፈጣሪ ጋር ድብብቆሽ የሚሞክር ሰው ምንኛ ተሞኘ። ነቢዩ ዮናስ መጥቶ ቢነግራቸው ምን አለ? ነገሩናል እንጂ ኃጢአትን ሰርተን ፈጣሪ የማያየን የሚመስለን ሰዎች ሁላችንም ዓይኑን ካሰሩት ሎሌዎች በምንም አንሻልም።